አንተ ደስ እኮ አይደለም እና እንዴት ነበር ለከፋ ያበደ ነው ሙዬ ያበደ ነው ማን ይለከፈኝ እኔ ነኝ ብትል ይሻላል ተበላይና እግዚአብሔር ነኝ ማራት አሙዬ በኃያሉ እግዚአብሔር ስም ምናል እኔ ከፍተህ ለምን ማትረጂ መጀመሪያው ነው አንተ ነኝ ብለህ ድርቅ አትልም ነበር እንዴ? ከለከፍክ በኋላ ወደ ኋላ ማለት ለምን አስፈለገ? መቼ ለማንኛውም ቪዲዮ ይላል። እሺ ማን አልጋው ተመቻ? አዎ ደህና ደር ካንበሳ ጠብቅ። እሺ ካንበሳ ጠብቅ። ራስህን ካንበሳ ወይ ምንድን ያልከኝ? ደህና ደር ነው ያልኩህ ነው። ከዛ በኋላ ራስህን ካንበሳ ጠብቅ። እኔ ራሱ አልገባኝም። ምንም ቢመጣበት መሀል ከተማ አንተ ያለ ነው ቤት ውስጥ ምን ማለት ነው? አንበሳ ማን እቺ ዓለም ዋይልድ ናት። ምን ሀብት የሚያደርጋት ታውቅ? ብቻ ራስህን ጠብቅ። ደህና ደር በልቡ እንዳይመጣ ይኸውልህ የሚለንን እንስማ ይላል ማለት አይደለም። በልቡ መጥቶበት ነው ታውቃለህ። እሱ ተናግሮት የሄደው ነገር አይምሮ ውስጥ ቀረ ማለት ነው። አረ አንዳንድ ሰዎች የሰው ህይወት ውስጥ የሆነ ነገር ጥላችሁ የምታልፉ ሰዎች ተጠንቀቁ። ከምር ጥሩ አይደለም። የሰውን አይምሮ ይጎዳል። ጥሩ አይደለም ነው። ደግሞ እንግዲህ ከፍቅረኛው ጋር ምንድነው መጣሁ አንተ ባላየለት ታልፈኝ ነበር። ባይሽም አልፍሻለሁ። ከሰው ጋር አይደለም ምንድነው ኪቢ እያለ የሚያስጠራሽ? እኔ እህት እያለሁ ሌላ ቦታ ልጋብዛት ነው። እና እሷ ቆቆርና ሻይ አትወድማ? አትወድም? እንደማትወድ ታያለህ። ሰላም ማርያም እባላለሁ። የኪቢ እህት ነኝ። ሰላም ሻይ ልጋብዝሽ? አንዴ ከቀመስሽ ሱስ የሚሆን ሻይ ነው ማፈላው። ነይ። አረ ይመጫታ እህቶች እኮ አንዳንዴ ይመቻሉ። ከወጪ ልታድነው ነው ብዬ ነው የማስበው። የታባ የናቃት ልታናድደው ፈልጋ ነው። ተመችሽ? በጣም ቆንጆ ነው። ሂሳቡ ስንት ነው? በጣም ቅናሽ ነው። 400 ብር ብቻ። 400 ብር ለሻይ ነው ቆቆርና ነው ሻይ በልቶ 400 ብር። አይ ችግር የለውም እኔ እሰጣታለሁ። ይሄ ምንም ከወጪ ማዳን አይባልም። በቃ ነገሩ ከቤት ወደ ቤት ነው የገባው። ችግር የለውም። ሌላ ጋር አልሄድም። እንዴላት ሁሉም ትራስ ጨርቆች አለቁ። ማርዬ ልስፋው እንጂ። እሺ ማዘራ መጣላት። ጓደኛዋ ወንድሟ መጣ። አናስገባም ከውቀት ነፃ እደጅተኛ አንድ ቀን አነበበችና በቃ አባቴ ደህና አልክልኝ? ማዘሯ እንዴት ነሽ? ነውን በእናትሽ ነኝ። ምን ሆነ ነው? ምን አቀፍከኝ እኮ ያለ እንትኑ ሲስማት ነው ታዲያ። አንቺ ሊሞት ነው መሰለኝ አላለችም። ያላንቺ ማን አለው? ይገርመኛል። የወንድምና የእህት በቃ ዘለፋ ምናምን በቃ ደስ ይላል እኮ ህይወት ውስጥ ምንም ሰጣት ግራ ሲገባኝ አንቺ እቴ እያለሽልኝ ለምን ቸገራለሁ ብዬ አንቺ እቴ ጋር መጣሁ። አግዥ ነገር ሳትፈልግ ያለ ነገር መች ወደድከኝ? አሁን ትከፍላለህ? እስቲ አንድ ቀን እንኳን ያለ ክፍያ ሰሪ። ኧረ እባክህ ካልተመቸህ ዞር በል ላጥናበት። ለማግዝ ክፍያ እሺ እከፍላለሁ። አማርጭ። እሺ መጀመሪያ እጅ በእጅ ፍቅር እንዲደረጅ። እሺ ስንት? 5 ዳገት። ይሄን ያህል ምንድነው እንደምታጋዢ? ካልተመቸህ ይቀራል። አረ ኮስተር ብላ ነው አንተ ስትቀበል ራሱ። ያ ጊዜ ግን እጄ ላይ ትወርቂያለሽ። ያኔ አሳይሻለሁ። ይኸው ተነሻውን እንሂድ። የዚህ ሰውዬ ፍቅረኛው ልደቷ ነውና ለሷም የሚወስጡት አካለሽ። ቆንጆ ሰዓት አለ። ቆይ ላሳየው። አረ ምርጥ ሰዓት። ዋው አሪፍ ነገር ነው ያጋዛሽው። ከምር ውይ ረስቼው መጣሁ። ተንኮል ልትሰራበት ነው እርግጠኛ ነኝ። ታያለህ። ቆይ ቆንጆ የሆነ ተንኮልማ ሰርታለች። ሃፒ በርዝዴይ የኔ ቆንጆ። ቴንክ ዩ
ምንድነው? አረ ሰርታለታለች፣ ከብር ሰርታለታለች። አላልኳችሁም? ትሰራለታለች አላልኩ? ሰርታለች። ሰዓቱን ለራሷ ወስዷ ለሷ ጽሑፍ ጽፋ ሰጣለች ማለት ይመቻት። ምንድናቸው ባላው ገጭቸው። አንተ በጣም ይቅርታ። እሺ አላየሁክም ነበር። ይቅርታ። በቃ አላየችም። ገሽተሽኝ ወዴት ነው የምትሄጂው? አላየችም። ተፋታት። በቃ አጥፍቶ ካልተቀጣ ደስ አይለኝም። በተለይ ከይቅርታ በላይ ምን አለ ማለት? አንተም እኮ ማየት ነበረብን። አሁን ዝቅ በይ፣ የቆሸሸውን ጫሜን አጽጁ። እሺ። ኧረ ጥጋብ ትሰራልሃለች። አጽድቼ ይላሉ። እንዲሁም አሁን ነው በደንብ የጸዳውሽ። በደንብ ነው ያጸዳችልን። ይኸው ማጽዳት ማለት ይሄ አይደለ? እኔ ደግሞ የሰው ልጅ ከስተቱ ካልተማረ ደስ አይለኝም፣ በተለይ ወንድ ልጅ። እውነት ነው፣ አስተምረሽዋል። በደንብ አድርገሽ ነው ያስተማርሽው። ይመችሽ። በቃ ኔክስት ቪዲዮ። ሚስተር ሰን ደግሞ ምን ይዞልን መጣ? ሚስተር ሰን የድሮ ፍቅረኛ ላገባት ነው እና ምን ይተወስ ታዲያ? እሱ ምን አገባው? እሱ ጋር ሄደ ለማናደድ ነው ወይ ደግሶ ሄደ? እንዳገኘው ላሳየህ ነው። እሺ የመጣሁት ምን ነው ተናደድክብን እንዴ? እና እሱ ጋር መምጣቱ ለምን አስፈለገ? በዛ አጨርሽም እንዴ? ሰዎች በየጊዜው እየመጣ ትወስድልኛለህ። ሰኞ ደግሞ የቤታችን ቆሻሻ ስለሚወጣ እደውልልሃለሁ። እሺ እንዳትቀር። አፍክን ዝናታ ቆሻሻችን ወሰድልን ምናምን። አቶና እንሂድ በቃ። እውነት ነው። በቃ ምንም አታረግልን። ምንድነው? ሁለቱም ቆሻሻ። ፍቅረኛ ከሌላ ወንድ ጋር ምን ትሰራለች? ሌላ ፍቅረኛ እንደያዘች ልትነግረኝ መጣ ነው። እና ዝም ነው የምትለው? የሄደን ሰው አልመልስም እና ምን ይበላል? አላለቅስም። ምክንያቱም የመጣ ሰው ሊመለስ ግድ ነው። ሰው ሆኖ ደግሞ የማይሞት የለም። የሞተ ሰው ደግሞ በማልቀስ መመለስ አይችልም። ልክ ነው። እሷ ሞታለች ማለት ከሱ ልብ ውስጥ ጠፋች ማለት ሞታለች ማለት ነው። እኔ ግን የገረመኝ እሱ ጋር መጥቶ ማናደዱ ለምን አስፈለገ? በቃ የራሷን ህይወት ከጀመረ በዛው አትቀጥልም እንዴ? እስቲ ሌላ ቪዲዮ ደግሞ ሚስተር ሰን እዚህ ጋርም አለልህ አባቴ። ሄሎ ከመምጣቷ ጥፊ። ለምንድን ነው ያልደወልከው? መምጣትሽ አይቀርም ብዬ ነው። አልናፈኩም ማለት ነው? የሥራ ሰው እኮ ስራ እንጂ ሰው አይናፍቀው። አረ እዚህ ጋር እንኳን ተሳስተሃል። ተፈላጊ አንተ እንደተፈላጊ የምትቆጥረው አንድም ቀን እንደዛ አስቤም ተሰምቶኝ ማለት የሰው ልጅ ስራም አንቺ ግን ይሁን ሁሉ ነገር ያው ጎን ለጎን ማስኬ አሪፍ ነው ያለበት ይመስለኛል። አታበሳጨኝ። እንዲሁም ጆሮክ ሰፍቶ እየታየኝ ነው። በጥርስ እንዳልነክስክ ልከሹ እማ ደወለች። የኔ እናት ሰን እያወራን ነው። አውርተን ስንጨርስ ደውላታለክ። ለእናት ስልክ ማንሳትና ለጸሎት በኋላ አይባልም። ምክንያቱም በዚህ ምድር ላይ እነሱን የሚተካ ነገር ስለሌለ እናትን የሚተካ ነገር ምንም የለም በዚህ ምድር ላይ። ተራመድ ወይ ስልኩን ብታነሳው ድጋሚ አታገኘኝም። ኧረ አንሳው እንዴ! እማ የኔ እናት አነሳው። እኔ ስለራኩሽ ነው ወይስ አንቺ እያረጀሽ ስለሆነ ነው? ቶሎ እየናፈኩሽ ነው። ኧረ ምንም ስራ የለኝም የኔ እናት። እመጣለሁ አሁን። እሺ እውነቱን ነው። አንቺ ከእናቱ አትበልጭም። በቃ አወራ ጨረሰ። የምታገባው እኔን እንጂ እናትህን አይደለም። ልጅ የምወልድልህ እኔ እንጂ ታዲያ ልጅ ብትወልጂ በዚህ ምድር ላይ ከእናት አንቺም እኮ እናት ብላ ከምታስብ ሴት በላይ የሚያሳዝነኝ ፍጥረት የለም። እውነት ነው። እንደዚህ ነው ማናደድ፣ እንደዚህ አይነቶቹን ማለት ነው። በቃ አሪፍ ነገር ሰርታል። ይመች ብራዘር። እነኚህ ደግሞ ዝናብ ውስጥ ምንድን ነው ጣሉ? ምንድነው? ሊሰርቁት ነው ይመስለኝ። ዝናብ ውስጥ ሰው ይደባደባል። ደግሞ የእሱ መገላገል እንጂ ከመኪና ላይ ወርዶ እነሱን ለመገላገል ወደቀች። ዞር ብራዘር አጥበውሃል። አንተ እነዚህ እብዶች ናቸው። አንተ አፈታም እንዴ? አጥበውሃል። ወስደውበታል ለስልኩን ብላ ወዴት ሄዱት እንዴ? ሰሩለት። አባቴ
ያሰራረቅ ስልቱ ተቀይሯል በአሁን ሰዓት ማለት ነው። አሁን ባላሰብከው ሁኔታ ዝናብ ውስጥ እየተጣሉ እንግዲህ ስልኩ ላጣርግ ወሰዱ። የሌብነት እንትኑ ተቀይሯል። መጠንቀቅ አለብህ ወንድም ማለት ነው። ደግሞ መኪና ውስጥ ለምን ነበር የፈለግሽኝ? ኤልሳ ነበር የላከኝ። ኤልሳ ለምን ተልካ መታ ነው? አንተ አቅም እንዳለ እዛ ቢሮ ስልጣን እንዳለ አመራር ነው። እሺ የቢሮ አመራር ነው። ጨርሰናል። ምንድነሽ አንቺ? እሷ ልታገባ ትንሽ ቀን ነው የቀራት። እጮኛ አላት። እባክህ እግዚአብሔር አማላይ ተልካ ነው። እሷ ልታገባ ስለሆነ እሷን ልትቀይሪ ነው የመጣሽው? እንደዛ ከሆነ አያዋጣም። ምክንያቱም እሷ በእንዳንቺ አይነቱ 15 ሴትና በሁለት ልጃገረድ ነው የሚመነዘረው። የዕለቱ ገበያ ይሄን ይመስላል። አንተ አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረ አይገርምሽም? ገና ከሷ 4 ወልዳለሁ። ምን እንደምታመጫ ያለው እስቲ። ሁለቱ ሳን ጆሴፍ ይማራሉ፣ ሁለቱ ሳንፎርድ ከታቸዋለሁ። ከዛ በኋላ ምን ስነ ምግባር ማጣት ይላል ነው። እስከዚህ አይነ ስብሽን ነው ማጣት። ተነስቼ በጥፊ ነው ማጠናቀቅ። እውነት ነው። ኃይል እግዚአብሔር ነው። አትችል ማላንቺ መላንቺ እንደው ምን ያስፈልጋል? ባጠገብሽ ብሮ ጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሁ። ቀፋፊ ስታስጠላ ባገበ ግን ምን አለ መሰላችሁ አንዳንዴ እኔ አመራር ላይ ምናምን ያላችሁ ሰዎች ማለት ነው ስልጣናችሁን ተጠቅማችሁ በቃ ያልሆነ ነገር ለማድረግ የምትጥሩት ነገር ደስ አይልምና ተው። ከምር የምድሩ ቢመችላችሁም የሰማዩ ደግሞ የተበላሸ ስለሚሆን ይሄ እንደዚህ አይነት አሰራር ጥሩ አይደለም። ስፔሻሊ ደግሞ ከባለ ትዳሮች ጋር የምታደርጉት ነገር ጥሩ ያልሆነ ግንኙነት ስለሆነ ቢተውት ይሻላል ለማለት ነው። አመሰግናለሁ። ደግሞ መስኮቱ ላይ መኪናው መስኮቱ ላይ ቁጭ ብላ አባ ትናፍቀኛለሽ፣ በሰላም ተመለስልኝ። ኦኬ እኔም ትናፍቀኛለሽ። እሺ ላይ እንደጨረስኩ ቶሎ መለሳለሁ። ስመጣ ደግሞ የሆነ ቦታ እንሄዳለን። እሺ ቀስ ብለን ሄዳሽ አባ እማ ኧረ በእናትህ ስራ እየረፈደብን ነው። ቶሎ እንሂድ። ምን አናደደህ? ቀንተ ነው እንደዚህ የሚያደርግህ? እነሱ ፍቅር ለተቀላቀሉ እሷ ስላንተ እናትህ ናት። ሰን አንተ ስላልገባህ ነው። ብዙ ዋጋ ከፍዬባታለሁ። አባት ለልጁ ከሚከፍለው ዋጋ በላይ በጣም በዛ እንዴ። ሴት ልጅ በረከት ናት፣ ግን ችግሩ ስትኖረው ነው የሚገባህ። እኔ ብነግርህ አይገባህም። እሺ አልሙኒየምና መስታወት ያዘዙን ሰዎች እየጠበቁ ነው። አሁን ቶሎ እንሂድና እንለካላቸው። ሀብት ነው። ይገርመኝ እነሱ ፍቅራቸውን ለተገላለጡት የሱ መናደድ ምናምን ለምን አስፈለገ? መብታቸው አይደል እንዴ? አንዳንዴ በሰው ህይወት ውስጥ እየገባችሁ እንደዚህ እንትን የራስን ህይወት መስርተ ማለት ስትችል ለምን አስፈለገ እንደዚህ ማድረግ? ምንድነው ይሄ ደሞሽ? ከመሰጠላ በሱ መሃል ላይ ግጥም ያማል መርዝ ሊኖር ይችላል ብዬ ነው አላለም። ቆንጆ ጠላ ነውስ ይመርቂን የመጣብን በመዳን ከበረው ዳቦ አረበስ በመዳን ያለ ለቀም ሊኖረው ይችላል። አማሽና አንዴ I found a love ማለት ሊኖረው ይችላል። ምን ያረክ ነው? አለቃ መርዝ የለውም ቀጥል። አበራስ መርዝ የለውም ቀጥል አላለም። እንደዚህ አይነት ሽመች ብራዘር ይመች እንዴ? አረ ጓደኛዬ እስካሁን ድረስ ቪዲዮን አይተሃል አይደል? እና ሰብስክራይብ አታረግ፣ ሼር አታረግ፣ እሺ ፎሎውስ አታረግ፣ ቪዲዮውንስ ላይክ አታረጉ። እሺ አርጉት፣ ሰብስክራይብም አርጉ፣ ላይክም አርጉ፣ ፎሎውም አርጉኝ ማለት ነው። አመሰግናለሁ። ቴንክ ዩ